በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ቻናላችን እንኳን በደህና መጣችሁ። ዛሬ በዓለም ታሪክ ውስጥ እጅግ ልብ የሚነካና ታላቅ እውነታ የምናወጥ ያስከተለውን የታሪክ ገጽ እንመረምራለን። የዛሬዋ ቱርክ ወይም የጥንታዊቷ አናቶሊያ ለ1000 ዓመታት የክርስትና እምነት መናገሻና የክርስቲያን የዓለም የጥበብ ማዕከል ነበረች። ታዲያ ይህች ታላቅ የቤተክርስቲያን ምሽግ እንዴት በሂደት ወደ እስልምና ተቀየረች? ወደዚህ ጥልቅ የታሪክ ትንታኔ ከመግባታችን በፊት እንዲህ ያሉ ጠቃሚና አስተማሪ ታሪኮች ዝግጅቶች በፍጥነት እንዲደርሷችሁ ላይክ፣ ሰብስክራይብ ታደርጉ ዘንድ በኃያሉ በእግዚአብሔር ስም ጠይቃችኋለን። የዛሬውን ታሪክ ስናስብ መጀመሪያ ወደ አእምሯችን የሚመጣው ታላቅ መስጊዶችና የእስልምና ባህል ሊሆን ይችላል። ነገር ግን ታሪክን ወደ ኋላ መለስ ብለን ከ1000 ዓመታት በፊት ብንመለከት ይህ ምድር ፍጹም የተለየ መልክ ነበራት። አናቶሊያ የክርስትና እምነት እምብርት ነበረች። ሐዋርያው ቅዱስ ጳውሎስ የልደት ቦታ፣ ሰባቱ የራእይ አብያተ ክርስቲያናት ምድር፣ ታላላቆቹ የኒቂያ፣ የቆስጠንጢንያና የኤፌሶን የዓለም አቀፍ ሃይማኖት ጉባኤዎች የተካሄደባት የክርስቲያን የዓለም ማዕከል ነበረች። ታዲያ ይህች የቢዛንታይን የኦርቶዶክስ ክርስትና ምሽግ የነበረችው ምድር በአሁኑ ሰዓት እንዴት ከ95 በመቶ በላይ ሙስሊም የሆነባት ሀገር ልትሆን ቻለች? ይህ በክርስቲያኑ ዓለም ላይ ትልቅ ጠባሳና ተጽዕኖ ያሳደረው ሃይማኖታዊና ባህላዊ ለውጥ እንዴት እንደተከሰተ ዛሬ ከቤተክርስቲያናችንና ከክርስትና ታሪክ አንጻር በሰፊው እንመረምራለን። የቱርኮቹን መምጣት ከመመልከታችን በፊት አናቶሊያ ለክርስትና እምነት ምን ያህል የተቀደሰችና ታላቅ ምድር እንደነበረች ማስታወስ ይኖርብናል። በአዲስ ኪዳን ታሪክ ውስጥ የምናገኘው የቅዱስ ጳውሎስ የትውልድ ስፍራ ጠርሴስ የምትገኘው በዚህ ምድር ላይ ነው። ክርስቲያን የሚለውም ስም መጀመሪያ የወጣባት አንጾኪያ፣ የቅዱስ ዮሐንስ ወንጌላዊ አገልግሎት ማዕከል የነበረችው ኤፌሶንና በዮሐንስ ራእይ ላይ የተጠቀሱ ሰባቱ አብያተ ክርስቲያናት በሙሉ የሚገኙት በዚች ምድር ላይ ነው። ከሐዋርያት ዘመን በኋላም ቢሆን ቤተክርስቲያን ውስጥ ክህደትና የውጭ ጥቃት የጠበቁት ታላላቅ የሃይማኖት አባቶች የተነሱት በአናቶሊያ ነበረ። የነገረ መለኮት ምሰሶች የሚባሉት የካፓዶቂያ አባቶች ማለትም ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሐንስ ዘንዚናዙ፣ ቅዱስ ጎርጎርዮስ ዘኑሲስ በዚህ ምድር ላይ ተነስተው መንፈሳዊ ተጋድሏቸውን የፈጸሙበት የክርስትና እምነት መሰረት የሆነው የሃይማኖት ጸሎት የተረቀቀባቸው ታላላቅ የዓለም አቀፍ ጉባኤዎች በሙሉ የተካሄዱበት በአናቶሊያ ከተሞች ነበሩ። በኒቂያና በቆስጠንጢንያ እንዲሁም በኤፌሶን ማለት ነው። ለ1000 ዓመታት ያህል ይህች ምድር በዓለም ላይ ካሉት የክርስትና እምነት ሁሉ እጅግ የበለጸቀችና የጸናች የቢዛንታይን ግዛት እምብርት ሆና ነበረ። በመዲናዋ በቆስጠንጢንያ የክርስትና ስነ ህንጻ ጥበብ ማሳያ በሆነችው በሃጊያ ወይም ሶፊያ ቤተክርስቲያን ትመካ ነበረ። ህዝቡ በሙሉ ኦርቶዶክስ ክርስቲያን ነበሩ። ባህሉም የክርስትና ስርዓት ነበረ። ቋንቋ ደግሞ ግሪክ ነበረ። ይህ የክርስትና ዓለም ገነት ግን አንድ ቀን ትልቅ ማዕበል መጥቶ ለዘላለሙ ሊቀይረው ተዘጋጀ። በ11ኛው ክፍለ ዘመን ከሩቅ መካከለኛ እስያ ሰፊ ሜዳዎች የተነሱ አዳዲስ ኃይላት ወደ መካከለኛ ምስራቅ መትመም ጀመሩ። እነዚህ ኃይላት የሴልጁክ ቱርኮች ነበሩ። ቱርኮች መጀመሪያ ላይ የሰማይ አምላክን የሚያመልኩት ዘላን ጎሳዎች የነበሩ ቢሆንም ወደ ፋርስና ባግዳድ ሲቃረቡ ግንኙነት ካደረጓቸው የእስልምና ካሊፋዎች ተጽዕኖ የተነሳ እስልምናን በብዛት ተቀበሉ። እስልምና መቀበላቸው የዘላንነት ኃይላቸውን ወደ ተደራጀ ሃይማኖታዊ የጂሃድ ጦርነት ቀየረው። በነሐሴ 1071 ዓ.ም ላይ በክርስቲያኑ ዓለም ላይ ትልቅ ጥቁር ጥላ የጣለ አንድ ታዋቂ ጦርነት ክስተት ተፈጠረ። እሱም የማንዚከርት ጦርነት ይባላል። በሱልጣን አልፕ አርስላን የሚመራ የሴልጁክ ቱርክ ጦር እና በንጉስ ሮማኖስ አራተኛ የሚመራው የቢዛንታይን ክርስትና ጦር ፊት ለፊት ተጋጠሙ። በጦርነቱ ላይም የቢዛንታይን ጦር ባልታወቀ ሁኔታ ድባቅ ተመታ። ንጉሱም በቱርኮች እጅ ተማረከ። ይህ ሽንፈት ለቢዛንታይን መንግስት የፖለቲካ ውድቀት ብቻ አልነበረም፣ ለአናቶሊያ ክርስቲያኖች መከራ የጀመረበት ክፉ ቀን ነበረ። የኢምፓየሩ መከላከያ ግንብ ሙሉ በሙሉ መፍረሱ በሚሊዮን የሚቆጠሩ ቱርክ ዘላን ጎሳዎች ወደ አናቶሊያ ለመሬቶች እንደ ጎርፍ መፍሰስ ጀመሩ። በክርስቲያኑ ምድር ላይም የሮም ሴልጁክ ሱልጣኔት ተመሰረተ። ከዚህ ቀን ጀምሮ የክርስትና እምነት ተቋማዊ ጥበቃ ማጣት ጀመረ። ቱርኮች አናቶሊያን በተቆጣጠሩበት ዘመን የክርስትና እምነት የገጠመው ትልቁ ፈተና የተቋም መፈራረስ ነበረ። የቢዛንታይን መንግስት ሲያፈገፍግ አብሮ የነበረው የሲቪል አስተዳደር እና የህግ ጥበቃ አብሮ ጠፋ።
ይህ በክርስቲያኑ ማህበረሰብ ላይ ከፍተኛ ባዶነት ፈጠረ። ይባስ ብሎ የቱርክ ገዢዎች የቤተክርስቲያን መዋቅር ማዳከም የሚችል እርምጃዎችን ወሰዱ። ብዙ ታላላቅ ጳጳሳትና ካህናት ከሀገረ ስብከታቸው ተፈናቀሉ ወይም ተሰደዱ። አብያተ ክርስቲያናት መሪ አጡ። በኦርቶዶክስ ስርዓት መሰረት ያለ ጳጳስ አንድ ቄስ መሾም እና ቅዱስ ሜሮን ማፍላት ወይም ማስተዳደር አይቻልም። በመሆኑም ለብዙ አስርተ ዓመታት ያለ እረኛ ያለ መሪ ቀረ በርካታ ክርስቲያን መንደሮች ተፈጠሩ። ከነዚህ በተጨማሪም የቤተክርስቲያን የገቢ ምንጮችና ሰፊ መሬቶች በቱርክ ገዢዎች ተወረሱ። የክርስቲያን ትምህርት ቤቶች፣ ገዳማት ተዘጉ። ህዝቡ ሃይማኖታዊ ትምህርትና ምስጢራትን የሚያገኝበት መንገድ እየጠበበ መጣ። ይህ ተቋማዊ መፈራረስ ክርስቲያን ህዝብ ለአዲስ እምነት በቀላሉ ተገላጭ እንዲሆን መንገድ ጠረገ። መሪ ያጣ መንጋ ለተኩላ እንደሚጋለጥ የአናቶሊያ ክርስቲያኖችም ያለ እረኛ ቀሩ። የአናቶሊያ ክርስቲያኖች እምነታቸውን የቀየሩት በሰይፍና በጦርነት ማስገደድ ብቻ አይደለም። እንደውም የታሪክ ምሁራን እንደሚናገሩ ትልቁና ረቂቁ ሚና የተጫወቱት የሱፊዝም መንፈሳዊ እንቅስቃሴ ነው። ቱርኮች ወደ አናቶሊያ ሲገቡ በርካታ የሱፊ መነኮሳትና መናንያን አብረው መጡ። ከነዚህ መካከል ታዋቂው ጃላሉዲን ሩሚ ይገኝበታል። የሱፊዎች አካሄድ በጣም ስልታዊ ነበር። እነርሱ እንደ ቀናኢ የእስልምና ሕግ አውጪዎች ሳይሆን ራሳቸውን እንደ ባህታዊና መንፈሳዊ አድርገው ቀረቡ። የነበራቸውንም የባህታዊነት ህይወት፣ ረጅም ጸሎትና ድሆችን የመርዳት ልማድ በክርስቲያኑ ህዝብ ዘንድ ከሚታወቁ የክርስትና ገዳማውያን እና መነኮሳት ህይወት ጋር ይመሳሰል ነበር። ይህ መመሳሰል በክርስቲያኑ ገበሬ ዘንድ የነበረውን ጥላቻ ግንብ አፈረሰው። ሱፊዎች የክርስትናን ቅዱሳን ታሪክ እና ተአምራት ከራሳቸው ታሪክ ጋር እየቀላቀሉ ማስተማር ጀመሩ። ለምሳሌ በክርስቲያኖች ዘንድ እጅግ የሚወደደው የቅዱስ ጊዮርጊስን ታሪክ ህድር ከተባለ የእስልምና ታሪክ ሰው ጋራ በማመሳሰል ክርስቲያኑን ይስቡ ነበረ። ብዙ መሰረታዊ የክርስትና ትምህርት የሌላቸው ገበሬዎች በሱፊዎች ስብከት እየተማረኩና በሁለቱ እምነቶች መካከል ትልቅ ልዩነት የሌለ መስሏቸው ቀስ በቀስ ወደ እስልምና ተሳቡ። ይህ ረቂቅ መንፈሳዊ ወረራ የብዙዎችን ልብ ማረክ። በዚህ ሁሉ ሂደት ውስጥ የኢኮኖሚና የማህበራዊ መብቶች መገፈፍ ሌላ ትልቅ ፈተና ነበር። ክርስቲያን ሆኖ ለመቀጠል የወሰነ ሰው ዲሚ ወይም ሁለተኛ ደረጃ ዜጋ መሆን መቀበል ነበረበት። ክርስቲያኖች ጂዚያ የተባለ ከባድ የነፍስ ወከፍ ግብር እንዲከፍሉ ይገደዱ ነበር። ይህ ግብር ለድሆች ገበሬዎች በጣም ከባድ ከመሆኑ የተነሳ ግብሩ መክፈል ያቃታቸው ወላጆች ልጆቻቸውን ባርነት አሳልፈው ለመስጠት ወይም እምነታቸውን ለመቀየር ይገደዱ ነበር። በተቃራኒው እስልምናን የተቀበለ ሰው ወዲያውኑ ከጂዚያ ግብር ነፃ ይሆናል። የመሬት ባለቤትነቱም ይከበርለታል። እንዲሁም በጦር ሰራዊትና በመንግስት አስተዳደር ውስጥ ትልቅ ማዕረግ ዕድል ያገኛል። ይህ የኢኮኖሚያዊ ማባቢያና ማህበራዊ ጫና ብዙ ክርስቲያን መኳንንትና ባለሀብቶችን ንብረታቸውን ለማዳን ሲሉ እምነታቸውን ሊክዱ ያደርጋል። መሪዎቻቸውም ሲሰልሙ ደግሞ ተከታዩም ህዝብ አብሮ የመከተል አዝማሚያ አሳየ። እዚህ ላይ ልንጠቅሰው የሚገባው እጅግ ዘግናኝ ስርዓት ዴቪሽርሚ ወይም የህፃናት ግብር ነው። የኦቶማን መንግስት በክርስቲያን ቤተሰቦች መካከል ጠንካራ ወንድ ህፃናትን በግድ እየነጠቀ ይወስድ ነበር። እነዚህ ህፃናት ወደ ዋናው ከተማ ተወስደው እስልምና እንዲቀበሉ ያደርጋል። በክርስቲያን ወላጆቻቸውም ላይ የሚዘምቱ ጃኒስሪ የተባለ ጨካኝ የልዩ ኃይል ወታደሮች ተደርገው ያርጋሉ። ይህ ስርዓት የክርስቲያኑን ማህበረሰብ ወደፊት ተስፋና የወጣቶች በግድ መነጠቅ ክርስትናን ያደክም ነበረ። በእነዚህ ተደራራቢ ምክንያቶች ማለትም በጦርነት ሽንፈት፣ በቤተክርስቲያን መዋቅር መፈራረስ፣ በሱፊዎች ረቂቅ ስብከት እና በከባዱ የኢኮኖሚ ማህበራዊ ጫና ምክንያት በ1000 ዓመታት በላይ የክርስትና መናገሻ የነበረችው አናቶሊያ በጥቂት መቶ ክፍለ ዘመናት ውስጥ በሂደት ወደ እስልምና ተቀየረች። በ1453 ዓመተ ምህረት ታላቁ ቁስጥንጥንያ ስትወድቅ የለውጥ ሂደቱ ፍጻሜ ያገኘ። ይህ ታሪክ ገጽ ለክርስቲያኑ ዓለም ትልቅ ማስተማሪያ ነው። አንድ ማህበረሰብ ጠንካራ የሃይማኖት ተቋም፣ የተማረ ሰው ኃይል እና ጥልቅ መሰረት ያለው የእምነት ዕውቀት ከሌለው በታሪክ ማዕበልና በትውልድ ቅብብሎች ውስጥ እንዴት ማንነቱን ሊጠፋ እንደሚችል ያሳያል። የቅዱስ ጳውሎስና የካፓዶቂያ አባቶች ምድር የነበረችው አናቶሊያ ዛሬ የቱርክ የእስልምና ምድር ሆናለች። የዛሬው ታሪካችን ዝግጅት ይህን ይመስል ነበረ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።